ሰላም እንደምን አላችሁ ውድ የዩቲዩብ ተከታታዮቻችን። በዛሬው ዕለት የስራና የእረፍት ጊዜያትን አስመልክቶ ከሰዎች ስሜት ጋር የሚኖራቸውን መለያየት እንመለከታለን። ይህንን የተመለከትኩበትን ጥናትና ጥናቱ ያገኛቸውን አንዳንድ ውጤቶች ከእናንተ ጋር እወያይበታለሁ ማለት ነው። ጥናቱ እንግዲህ አሜሪካውያን ላይ ነው የተካሄደው እና ጥናቱ እንደሚያሳየው ከሆነ 54% የሆኑ አሜሪካውያን እሁድ በሚመጣበት ወቅት ጭንቀት ይሰማቸዋል። እንደዚሁም እነዚህ ሰዎች ደግሞ አብዛኞቹ አዋቂ የሆኑ ሰዎች ናቸው። ምክንያቱም ሰኞ ዕለት ስራ እንደሚመለሱ ስለሚያውቁ እሁድ ዕለት የሚሰማቸው ከፍተኛ የሆነ ጭንቀት አለ። ይሄ በ54% ሰዎች መካከል የተስተዋለ ጉዳይ ሆኖ እናስተውላለን። እናንተም በራሳችሁ ላይ ያስተውላችሁት ሊሆን ይችላል። በአብዛኛውን ጊዜ እሁድ ማታ በሚመጣበት ጊዜና ሰኞ ጠዋት እየመጣ እንደሆነ በምታውቁበት ጊዜ ተማሪ መሆናችሁ ሰራተኛ ብዙ ጊዜ የመደበር ስሜት፣ የመጨነቅ ስሜት፣ ደስተኛ ያለመሆን ስሜት ሊስተዋል ይችላልና እነዚህ በአብዛኛው ሰዎች ዘንድ የሚስተዋል ስሜት ሆኖ ተገኝቷል ማለት ነው። እንደዚሁም ደግሞ 24% የሚሆኑት ደግሞ የሀዘን ስሜት ነው የሚሰማቸው። ሳምንቱ አልቆ ሁለተኛ ሌላ ሳምንት አዲስ ሳምንት ሊጀመር መሆኑን ሲያውቁ ሙዳቸው ላይ ከፍተኛ የሆነ ተጽዕኖ ይስተዋላል። ስለዚህ ሳምንቱ ሲያልቅ ጊዜ ወይም ደግሞ ሳምንቱ በሚያበቃበት ጊዜ የሀዘን ስሜት ከጭንቀቱ በተጨማሪ የሀዘን ስሜት የሚሰማቸው ጊዜም እንዳለ ነው የሚያሳየው። 50% የሆኑት ደግሞ ሳምንቱ መጨረሻ ቀናቶች እንዲረዝሙላቸው በማለት ቅዳሜ ቀን በጣም አምሽተው ይተኛሉ ወይም ደግሞ አሳልፈው ከመተኛ ሰዓታቸው አሳልፈው ነው የሚተኙት። ይሄ ደግሞ ዊኬንዱን ለማርዘም በሚባል ጥረት ነው ይሄንን የሚያደርጉት። በዚህ ምክንያት ደግሞ ከእንቅልፋቸው ጋር የተያያዘ ችግርን ያጋጥማቸዋል። እንደዚሁም የጭንቀት ሁኔታቸው በጣም ይጨምራል ማለት ነው። ጄንዚ የሚባሉት ወይም ደግሞ ከ1996 እስከ 2000 አጋማሽ አካባቢ የተወለዱት ደግሞ እነሱ 83% የሆኑት እሁድ ዕለት ስትረስ እንደሚሰማቸውና ጭንቀት ወይም ደግሞ ጥሩ ያልሆነ ስሜት እንደሚሰማቸው ተናግረዋል። ከዚህም የተነሳ ግንኙነቶቻቸውን ከሰዎች ጋር ያላቸውን ሪሌሽንሺፕ እንደ አፌክት እንደሚያደርገው ወይም ደግሞ በአሉታዊ መንገድ ተጽዕኖ እንደሚያሳድርበት እንደዚሁ ተናግረዋል ማለት ነው። 47% የሆኑ የሙሉ ጊዜ የሚሰሩ ሰዎች 4 ቀን ብቻ በሳምንት ብንሰራ የእሁድ የሚሰማን ስሜት ወይም ደግሞ ከጭንቀት ጋር ከሀዘን ጋር ሙዳችን ጥሩ ያለመሆን ስሜቱ ይስተካከላል ብለው ያምናሉ። ስለዚህ 24% የሚሆኑት የሀዘን ወይም ደግሞ የዲፕሬሽን ስሜት ስለሚሰማቸው እሁድ 4 ቀን ብቻ ብንሰራ ይሄ ይስተካከላል ብለው ያስባሉ ማለት ነው። ወይም ደግሞ ሌሎች 27% ምን ብለው ያስባሉ? ሰኞ ዕለት ስራ ረፈድ አድርገን ብንጀምር ይሄ ስሜት ይስተካከላል ብለው ያስባሉ። ወይም ደግሞ 31% የሰኞ ስራዎችን ከቤታችን ሆነን ብንሰራ ወይም ደግሞ በርቀት ብንሰራ ይሄ ስሜት ይስተካከላል ብለው ያስባሉ። እንደዚሁም ደግሞ እየተከፈላቸው ሜንታል ሄልዛቸውን ለመቆጣጠር ወይም ደግሞ ለመንከባከብ እረፍት የሚሰጣቸው 33% ይመርጣሉ ማለት ነው። ይሄ እንግዲህ ከስራ ጋር ተያይዞ ብዙ ጊዜ እየተወራ የሚገኝ ነገር ነው። በምዕራባውያኑ የስራ ቀናትን ወደ 4 ማሳጠር ያስፈልጋል የሚል በጣም ሰፊ ውይይት እየተካሄደ ነው የሚገኘው። በሀገራችን ኢትዮጵያ እንግዲህ እስከ ቅዳሜ ግማሽ ቀን ድረስ ብዙ ጊዜ የስራ ቀን ነው። ስለዚህ ሰዎች ለማረፍ ያላቸው ቅዳሜ ከሰዓት ጀምሮ እሁድ ነው ያላቸውና እነዚህ ቀናቶች በደንብ ሳያርፉባቸው በደንብ ኢነርጂ ሳያሰባስቡባቸው ቀጣይ ደግሞ ሰኞ ይመጣል እና ይሄ ደግሞ በአእምሮ ጤናቸው ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ነው ማየት ነው የሚቻለው። ይሄ ጥናት እንዳልኳቸው አሜሪካውያን ላይ ነው የተሰራው። ነገር ግን ወደኛ ሀገርን ማምተን ብናየው ብዙ የተራራቀ ውጤት እናገኛለን ብዬ አላስብም። እናንተስ ምን ታስባላችሁ? በራሳችሁ ልምድና ኤክስፒሪየንስ እንድታጋሩኝ ጋብዛችኋለሁ። አመሰግናለሁ።